ሰላም ጤና ይስጥልን የፔጃችን ተከታዮች ከወረዳ 10 ኮሚኒኬሽን የሳምንቱን ዜናዎች ይዘን ቀርበናል። የወረዳ 10 ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት በኢትዮ ኮደር ላይ ለባለሙያዎች ስልጠና ሰጠ። የአዲስ ከተማ ክፍለ ከተማ ወረዳ 10 ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ከወረዳው ኢኖቬሽን እና ቴክኖሎጂ ስራ ሂደት ጋር በጋራ በመሆን በኢትዮ ኮደር ስልጠና አመዘጋገብ እና አወሳሰድ ዙሪያ ለባለሙያዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። የስልጠና መድረኩን ያስጀመሩት የወረዳው ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ወይዘሮ ቅድስት ፍቃዱ ስልጠናው የባለሙያዎቻችንን አቅም በማሳደግ ቴክኖሎጂን ተግባር ላይ በመዋል አገልግሎት አሰጣጥን ማዘመን እና የተገልጋይ እርካታን መጨመር ያስችለናል ብለዋል። በቀን አገልግሎት አሰጣጥ ምልከታው ተጠናክሮ ቀጥሏል። በአዲስ ከተማ ወረዳ 10 አስተዳደር አገልግሎት ቀንን በማስመልከት ተገልጋይ በሚበዛባቸው አገልግሎት ሰጪ ተቋማት ላይ የሚደረገው ምልከታ ተጠናክሮ እንደቀጠለ ከኮሚኒኬሽን ጽሕፈት ቤት ያገኘነው መረጃ ያመለክታል። የባለጉዳይ ቀንን ለተገልጋዮች ብቻ በመዋል የመልካም አስተዳደርና አገልግሎት አሰጣጥ ችግሮችን በመፍታት የህብረተሰቡን እርካታ ለመጨመር ምልከታው ተጠናክሮ እንደሚቀጥልም ተጠቅሷል። የውጤት ዜና የወረዳ 10 ስራና ክህሎት ጽሕፈት ቤት በአንድ ማዕከል አገልግሎት መስጫ ጣቢያዎች ምዘና መስፈርት መሰረት አንደኛ በመውጣት የሰርተፍኬት ተሸላሚ ሆኗል። በአዲስ ከተማ ክፍለ ከተማ ስራና ክህሎት ጽሕፈት ቤት በ2017 በጀት ዓመት የአንድ ማዕከል አገልግሎት መስጫ ጣቢያዎች በአንድ ማዕከል ምዘና መስፈርት መሰረት የወረዳ 10 ስራና ክህሎት ጽሕፈት ቤት አንደኛ በመውጣት ክፍለ ከተማው ባዘጋጀው የእውቅና ፕሮግራም ላይ የማበረታቻ እውቅና ሰርተፍኬት ተበርክቶለታል። በአንድ ማዕከል አገልግሎት መስጫ ያስመዘገብነው ውጤት በተናጠል የመጣ ሳይሆን የጋራ ድምር ውጤት ነው ያሉት የወረዳው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ፈጠነ ማሚት ለሁሉም ባለድርሻ አካላት ምስጋናቸውን አቅርበዋል። የወረዳ 10 ምክር ቤት ሴት ኮከስ 12ኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤውን አካሄደ። በጉባኤውም የሴት ኮከስ የ2017 በጀት ዓመት እቅድ አፈጻጸም ሪፖርት፣ ወርሃዊ መዋጮ፣ የአባላት እንቅስቃሴና ቀጣይ መሰራት ያለባቸው ጉዳዮች ላይ ሰፊ ውይይት ተደርጓል። የሴት ኮከስ አባላት የወከላቸውን ህብረተሰቦች ጥያቄዎች ናቸው ብለው ያነሷቸው መጪው ጊዜ ክረምት እንደመሆኑ መጠን የጎርፍ ስጋት ያለባቸው አካባቢዎች ጋር ተያይዞ ከሴቶችና ወጣቶች ተጠቃሚነት አንጻር ኮከሷ እያደረገችው ስላለው እንቅስቃሴ አንስተው በቀጣይ በጀትም ከዚህ በበለጠ መጠናከር እንደሚገባ የጋራ አቋም ይዘዋል። አያይዘውም የወረዳው አስተዳደር እየሰራቸው ያሉ የልማትና የመልካም አስተዳደር ጥያቄዎችን በማንሳት አስተዳደሩን አመስግነዋል። የፍሳሽ ማስተላለፊያ መስመሮች የውሃ መውረጃ እንጂ የቆሻሻ መጣያ አይሆኑም በሚል መሪ ቃል የተደፈኑ ቱቦዎችን የማጽዳት ስራና ርክክብ ተካሄደ። በወረዳ 10 ጽዳት አስተባባሪነት የወረዳውን ነዋሪ የደንብ ማስከበር አባላት ሴፍቲኔትና ጠቅላላ አመራሩን ያሳተፈ የጽዳት ዘመቻ በማካሄድ ቦታዎችን የማረካከብ ስራ ተካሂዷል። በጽዳት ዘመቻው ላይ ካሁን በፊት ለጎርፍ ተጋላጭ የሆነ ቦታ ስለሆነ ለዚህ ምክንያት የሆኑ ቦታዎችን በማጽዳት ለብሎክ አመራሮች ርክክብ የተደረገ ሲሆን በቦታ ላይ የተገኙት የወረዳው ብልጽግና ፓርቲ ኃላፊ ወይዘሪት አያት ከድር ባደረጉት ንግግር በዋናነት ባለቤቶቹ እናንተ በመሆናችሁ የተረከባችሁትን ቦታ በየሳምንቱ ቀጣይነት ባለው ሁኔታ ማጽዳት ይገባል ሲሉ መልእክታቸውን አስተላልፈዋል። የአዲስ ከተማ ክፍለ ከተማ ወረዳ 10 አስተዳደር ሰላምና ጸጥታ ጽሕፈት ቤት ከፖሊስ ከደንብ ማስከበርና ሰላም ሰራዊት አባላት ጋር በመተባበር ለችግኝ ተከላ የሚሆን የጉድጓድ ዝግጅት አከናወነ።